ብቻ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር ናት የበጎነት ሚስጥር መፍቻ የፍትህ ራስ ኮርቻ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር። ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እና ዛሬም በአዲስ ቪዲዮ እንግዲህ ብቅ ብያለሁኝ። ያው ባለፈው እርጉዝ ነኝ ብዬሽ አገር ልክሻለሁ ብሎኝ ነበረ። አሁን ደግሞ አሽዬን እንግዲህ ፍራንክ ለማድረግ እርጉዝ አይደለሁም እለዋለሁኝ ማለት ነው። ከዛ ግግም ብዬ ነው የምከራከረው። ያምናል አያምንም እና ደግሞ ሀሳቡን ይቀይራል አይቀይርም አልክሽም ሀገር ምናምን የሚለውን ማለት ነው። እና እሺ መኪና አቁም ያው የደረጃ በረታች እየከፈኩኝ ነው እየመጣሁኝ ነው ብሎኝ ደውዬ እና እኔ ደግሞ ካሜራውን እንትን አድርጌ እዚህ ጋር ደብቄ አስቀምጬዋለሁ። ብቻ ካገኘው ማገኘውም ያው ሞባይል ያለበት ነው የሚመስለው። እርግጠኛ እንደሚቀርጽ አያውቅም። አሁን ከመጣ እንግዲህ እንደዚህ ይቀመጥ። ሰላም አለይኩም። ወአለይኩም ሰላም። ሱፊ እንዴት ነህ? ሙማር ወይሎ ተከነሽ ሰላም ነው? አብደላህ ምን አዲስ ነገር አለ? አላህ እንዴ ገብሰ ግሬን ተረጋላ ውሃ ሽኩራን አፈን ባሩ ለስቤ ታረውራላ ማለሽ ረሲች ቁጭ አልኩ። ገሰቀው ምን አይነት እቺ ምንድን ናት? ይችላል ደግሞ አትበቃ ይወጣን ካለ ውሃ መጀመር መጠጣት ትችላለህ። ጀና ያመጣሻል አኳር ኑሮ ሲወደድ ሳውዲ አረቢያ ውሃ ተወደደ መሰለኝ። አሁን ነው ከሱቅ የምትመጪው ወይስ እንዴት ነው? ፏ ብለሻል? አሁን ገና ካንተ ከፊል እየደወልኩለት ነበር ከፍቼ ገባሁት። ስማ እንገር የት እንደያዝኩ እንደነበረ ጠይቀኝ። ሳንቀላፋ ነው የምትወጣው ባክሽ። እናተኛ ቆይ ማናገረን ስማ ዋይ ከዚህ ላይ ራት እንደቀንታት ይወጣ ምንም አንቺ በላም ችግር የለውም። ያንተ ራስ አሳስበኝ እንዴ እንደሌላ ጊዜ ምን መስሎ ነው? ግን ከቻልሽ ማለት ነው ሎሽን አለሽ ባዚ ነው ለወጣ ቲፕና ለኮንቲት እንደዚህ የሆነ ሰው ነገር ማሳጅ ብታረግ ደስ ይለኛል። ቲቪ ተኛለው ሙሉ በሙሉ ጀርባ ምናምን ማሸት ይችላልሽ። እሱ ችግር የለም አብሽር። ምን ያየውኝ ስማ እንቅልፍ እንደወሰደኝ እንዳታቋርጭ። ለረጅም ሰዓት ሲነሳ ሰውነት ያስታውቃል። ያ አላህ አኩ ከማዳም ስራ ተገላገልኩኝ። ዛሬ ረፍትልኝ ሲል ከፋለ ሙሉ ሰውነቴ እንደዚህ ያለ መፈል ካለ ብትከፍላለህ ሙሉ ሰውነቴ መጀመሪያ ክፈል። ሲነሳ ሙሉ በሙሉ ለውጥ ማየት አለብኝ። መጀመሪያ ክፈል። እናንተ ውሸታሞች እኮ ነን። ስራቻ ይዘኩ ነው የምትከፈለው እንዴ? እርግጠኛ ነኝ በደንብ ስትነሳ እንደሚለቅ ሙሉ በሙሉ። ስለዚህ አምነኸኝ ብሩን ክፈል። እኔ ባንቺ አልጨክንም። ኖርማል ብሩን ክፈል መጀመሪያ። ሙሉ አድርጊ። ሰውነትህ ከለቀቀ በኋላ ቀስ ብለህ ምንም ልጠቀም ምንም ዋና መልቀቁ ነው። በዚህ አፈልግም ካለ ጠረኑ ደስ የሚል ሎሽን ነገር ካለ ምናምን ኦኬ እንጂ ካልሆነ በዚህ ነው ደስ እንትን ሰውነቴ ላይ ተጣብቆ ዝም ስለሚል አይለቀም። ወደ ዋናው ወደ ገደለው እንግባ። ጠይቅ የት ሄጄ እንደምመጣ አልጠየከኝም። የፈረደበት ብጋላ ነው የምትይዘው? ብጋላ አይደለም የሄድኩት ሐኪም ቤት ነበር የሄድኩት። ዝም ነበር። ከዛ በኋላ ሴተሽ ከሆነ ጆሮሽን ነው እንዴ ወደና እና ከሰማይ ወረደልኝ እንዴ ወደ አንስቻለሁ እና ለደከታ ታመጣለህ ትቀርናለህ። እኔ አስቀመጥኩት ብር ላይ ማን ተመረመረሽ? አብረን አይደለም እንደነ አትመረመሪ። እኔ ጨነቀኝ ለማወቅ መስሎሻል። እና ረፍትህን ስጠይቅ የዛሬ 15 አልከኝ። የዛሬ 15 እንዴት ነው በመጠሳት አርግዘሽ የለም በመጠሳት ይሄው ሄድኩኝ ተመረመርኩ አይደለሽም ተባልኩኝ። ማይስክና ሰሰቀት ሳቅ በእናትህ የምር ነው እየነገርኩህ ቁም ነገር ሂጄ ነበር አይደለሽም በሌላ ችግር ነው ምናምን ነገር አለ። ማላ ነሽ ማላ ነው ምንድን ነው የሚባለው? ማይልድ ሰው ወይስ ምን መማር መሆን ይረሳ እንዴ? በሁለተኛው መሀል ምንድን ነው የሚባለው? አማርኛው ባለ ወንሽ አንድ እንኳን የወለደ ሰው እኮ መሀን አይባልም። አሻሎሽ ከነጭራሽ የማይወልድ ሰው ነው መሀን የሚባለው። መሀን አይ መሀላ እሺ ራስሽ ወደ ሆነሻል። ክላስ ካሁን በኋላ ትወጪ አላህ አንተ ያድርግልህ።
ምን ይላል ይሄ? ጣይ ትናንት አርግዣለሁ ዛሬ አላረግሽ በቃ መስሎኝ ነበረ። አለቀ ማለት ምን ነው የምንን እኮ ነው። አትቀልድ። አገር ትሄጃለሽ ሲባል እንደዛ የምትለው ምን ሀገር ስለሚሄድ ታዲያ እኔ ዋሽቼ አንተ የመጣ ነገር ቢሆን ኖሮ ይቀር ነበር። የእንቀለፋለ ወይ አላመንሽም አንቺ ሶፊያ አርግዘሽ ሰውነትሽም ሊከረደም ወፍረሽ ስለተባለ ወፍሬኝ ነው በቃ ካላስ ራሳቸው ጉዳይ ነው ያውቃለሁ። አንተን እንዳረገዝከው ፍሪዲሽ ቆማል አይደል ነበረ መድኃኒት ሰጥቶኛል። አሁን ሊስተካከል ረበናትሽ ይሄ ላምጣላ ሳይ እንዳትጠቀሚ ያማን እንዴ በሌላ ችግር ነው ተባልኩኝ እኮ ነው ያልኩት። ካላስ ራስሽ ጉዳይ ደስ እንዳሻወጭ አወጭ ጭቅጭቅ እንደተኛበት እሺ አልሜም አውቃል። መጀመሪያ ሀገር መድሪ ምናምን በደት ብለህ ነበር። እኔ ሁሉንም ነገር መወስነው ስንት ብር እንዳጎደልሽ መጀመሪያ ሊያ አንድ ሺህ ነው ምን አጎላለሁ ወላሂ በ200 ብር ነው በ300 በ200 ተመርምረሽ 1000 ብር ሲጀመር ትኬት ራሱ መግቢያ ራሱ 100 ብር ነው። ደም ምርመራ ስንት ነው? 35 ብር። እሺ እንትን ማያስ ካላስ አሁን በእርግጫ ከምልሽ ተነሽ መድኃኒት የገዛሁበት 1000 ምናምን ብር እንደውም 1000 ወላሂ እውነት ተመርምረሽ ከሆነ እውነት ፋቱራ ካለ አሁን አሳይኝ። ፋቱራ ካለ ከ300 በታች ከዛ በላይ አውጥተሽ ከሆነ እናደርጋለን። አሁን ተነሽ ራስሽ ጉዳይ ወይስ ማይቀር ነው ካላስ ከመጀመሪያ ነበር መቆጣጠር ጀመርከው። ቆይ አሽራካለሁ እና እጂ ተመረመርኩት ያለሽ ነው ምንድነው ዋከብ ድጋሜ ተወልቀ እና ታዲያ እና ስለዚህ ያ በወር ጊዜ የሚመጣው ቀረ እና ልጅ ነው ብዬ መቀመጥ ነበረብኝ። ራሴ ማጣራት የለብኝም። ደፋር እሺ ምንድነው? እሺ አጣራ አለቀ። በስራ ብዛት በሆነ ችግር ነበረ ቆመው ለሱም ደግሞ መድኃኒት ሰጡኝ። አሁን ይመጣ አዎ ከዛ ሶፊ ነው ስትወራ አይደለች አልሐምዱሊላህ በቃ አሁን በተሳሰሽ ረፍት እንዳትመጪ በአመት አንዴ ነው ሲፈልግሽ ትመጫለሽ። አንተ ለምን ትፈልገው? ይሄ ቤቴ ከፈለኩ ጊዜ መጥቼ አረጋሱ ልትይ ነው። ከላስ ስራሽ ላይ ወጥሪ ከላስ ያለ ማሰብ አልወጥርም። እንደውም በወር መጃዛ እረፍት የምመጣውን በ15 ቀን ከሰጡኝ እረፍት እመጣለሁ። አሁን አልገዝሽ አላረገዝኩም። እንደዚህ ማብሩክ ከላስ ኩይስ በቃ አልሐምዱሊላህ ኢትዮጵያ መጥተሽ ሀገር ትሄጃለሽ ከነማዘር ትቀመጫለሽ። ማፊ ወላሂ ከነማዘር አይደለም እዛ እኮ የተመቸሽ ቦታ ትቀመጫለሽ እንጂ ከነማዘር አልወጣኝም። ወላሂ አልወጣኝም። ያንን ቪዲዮ ላይ ያው ዛሬ ሳምንት ነው ምናምን ራሱ ጉዳይ መርቅኝ ቢሽ ሊሆን ይችላል እንጂ እኔ አላደርገውም። እና አገርም ያልከው መርቅና ነው ያልከኝ? ለሀገርማ ትሄጃለሽ፣ አሁንም ትሄጃለሽ። ለምን ሄዳለሁ? ራስ እኔና አንቺ እንታወቅ ነው ተባጋ አገር አልሄድም አላልኩም። አገሬን አልጠላሁም። አብረን እንሄዳለን ያልኩት ዞሬ እናት ሀገሬን እናት አባት ያሉበት ጀርባ አጥንታችሁ እኮ ነው እኮ ጀርባ አጥንታችን ከጎናችን ሆኖ መከታ ሲሆንን ነው እንጂ በሩቅ ጀርባ አጥንት ስራ ስትመጣ አደረኩ ራት አለ ውሃውን ጠጣ አልጠጣ የሚቀመስ ነገር አለ የለም በስ አልበላም አላልኩኝም ወላ አልበላም በስ አሁን ሴተኛ እንዳትቀሰቅሽኝ ነው ምግብ ነው አስጠላኝ ያለ ተናደር ደርቃ የለ አደራሽን ከፍላለሁ ማሳጀር ጠይብ የምን ብር ስጠኝ ድጋሚ ሌላ ብር ፈልጋለሁ። አንቺ እባክሽ ስራ ከመሄዴ በፊት ነገ ወጥቼ ነገ ታውቃለኝ። ያምሻል እንዴ? አሁን ይኸውልሽ አልፋ ተቀመጥ። ምን ይላል? እንደው መቀነስኩትን ያክል ብር ላሳይ። ካሜራው ላይ ተወው እዚህ ጋር እንዳመጣ አጣራ ወደዛ እና የራስሽ ጉዳይ ነው። ካሜራው ላዝራ አሹ ሄይ እዛ ገብቶ ወደቀ። እውነቱ ማውቃት ፈልግም አልሄድም ሀገር ትሄጃለሽ አይኑን ጨፍኖ እና ያላችሁበት ሰላማችሁ ይብዛ። አሹም ተስማምቷል። ያው እውነታውን አውቋል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም።